በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምራችሁ ከቁጥር 18 ድረስ ስታነቡ የንጽጽር መጽሐፍ ነው። በንጽጽር የተቀመጠ መጽሐፍ ነው። ጳውሎስ የተሻለውን እንዲናፍቁ፣ የተሻለውን እንዲራቡ፣ የተሻለውን እንዲጠሙ የብሉይ ኪዳኑን ይነግራቸውና የአዲስ ኪዳኑን አሳይቷቸው በንጽጽር ሲያጓጓቸው እንመለከታለን። መንፈስንና ፊደልን፣ ሞትና ሕይወትን፣ የድንጋይ ጽላትና የልብ ጽላት፣ በሕግና በጸጋ መካከል ያለውን በሙሴ አገልግሎትና በኢየሱስ አገልግሎት መካከል ያለውን በንጽጽር ያስቀምጠዋል። የኩነኔ አገልግሎት ይለዋል የብሉይ ኪዳኑን፣ የአዲስ ኪዳኑን የጽድቅ አገልግሎት ብሎ በንጽጽር ያስቀምጧል። የብሉይ ኪዳኑን አገልግሎት ምን ይለዋል? የሚገርማችሁ እየፈዘዘ እየደበዘዘ መልኩን እያጣ ሲሄድ፣ የአዲስ ኪዳኑ አገልግሎት ግን ከክብር ወደ ክብር፣ እስኪ አሜን በሉ አንዴ፣ ከኃይል ወደ ኃይል፣ እስኪ ጩና አሜን በሉ አንዴ። ይሄኛው አገልግሎት አለ እየጨመረ የሚሄድ ምንድነው? አገልግሎት ነው። ዛሬ በሚጨምር ጸጋ በኢየሱስም ተባረካላችሁ። እኛ ሁላችን ይላል፣ ሁላችን ይላል በተከፈተ መጋረጃ ፊት ነው ያለነው ይላል። የብሉይ ኪዳኑ አገልግሎት የአንድ ሰው አገልግሎት ነው። ወይ ሙሴ ነው፣ ወይ ካህኑ ነው፣ ወይ አንድ ሰው ነው ወደ ቅድስተ ቅዱሳን የሚገባው። በአዲስ ኪዳን ግን እስኪ ሁላችን በሉ አንዴ፣ ባካችሁ ጨብጣችሁ ተፈቅዶልሃል ግባ በሉት አንዴ፣ ወደ ቅድስተ ቅዱሳን ግባ በሉት፣ መጋረጃው በሉት፣ ንገሩት አንዴ፣ ተከፍቷል በሉት እስኪ። የእግዚአብሔር ስም የተባረከ። ሁላችን ይላል። እንዴት ደስ ይለኛል መሰላችሁ ይህን ክፍል ሳነብ፣ በጣም ነው ልቤ ደስ የሚለው። ምክንያቱም የእድሜ፣ የጾታ፣ የእውቀት፣ የትምህርት ማንነት አይጠይቅም። ሁላችንም ወደ ቅድስተ ቅዱሳን ምን አድርገናል? ገብተናል። በለኛ አንዴ ገብተናል። አሜን በለኝ እስኪ አንድ ጊዜ። ይሄ በረንዳ ያስቀረክ መንፈስ የተመታ ይሁን። ሲጮሁና ገብቻለሁ በሏል። ኢየሱስ ለዘላለም ጌታ ነው። ስለዚህ ሁላችንም ይላል። ያኔ መልኩ ይታይ የነበረው እንደውም ክብር የተገለጠው አንዴ በሙሴ ላይ ነበረ። ሲያበራ የነበረው የሙሴ ፊት ብቻ ነበረ። አሁን ግን እንደዛ አይደለም አለ። ሁላችን አለ ኢየሱስ ያድናል፣ የምናበራነን ይላል። ክብር ለእግዚአብሔር ይሁን። እድሜህን እንዳታይ፣ ጾታን፣ ዕውቀትን እንዳታይ በክርስቶስ ኢየሱስ ከማመናችን የተነሳ መጋረጃው ተከፍቷል። ሃሌሉያ! ክብር ወዳለበት መግባት ሆኖልናል። ኢየሱስ ወዳለበት መግባት ሆኖልናል። ስለዚህ ውጪ እንዳላችሁ እንዳይሰማ መንፈስ ከሚሆን ጌታ እንደሚደረግ ይላል። ምን ማለት ነው? ከክብር ወደ ክብር ሊለውጥ ወይንም ሊያደርግህ የሚችለው መንፈስ ቅዱስ ብቻ ነው። ይሄን የሚያደርገው ማን ነው ይላል? መንፈስ ቅዱስ ራሱ ነው ይላል። መንፈስ ከሚሆን ጌታ እንደሚደረግ ይላል። ሰው ከክብር ወደ ክብር የሚቀየረው ወይንም የሚቀይረው መንፈስ ቅዱስ ነው። ይሄንን የሚያደርገው፣ ይሄንን የሚሰራው፣ ይሄንን የሚፈጽመው፣ ይሄንን የሚከውነው መንፈስ ቅዱስ ነው ይላል። ከሱ የተነሳ ወደ ምን? እስኪ ወደ ክብር በሉ አንዴ። ወደ ክብር ትኩረታችሁን መንፈስ ቅዱስ ላይ አድርጉ። ክብር ከፈለጋችሁ፣ ኃይል ከፈለጋችሁ እሱ ነው ይሄንን ምን የሚላችሁ የሚያደርጋችሁ። እና እዛው ክፍል ላይ እንደ መስታወት ምን እናደርጋለን? እናብለጨልጫለን። መስታወት በራሱ አያብለጨልጭም። መስታወት በራሱ አያብለጨልጭም። መስታወት ለማብለጭለጭ ቦታ ይፈልጋል። ለማብለጭለጭ ፀሐይ ይፈልጋል። ለምሳሌ መስታወትን ጨለማ ውስጥ ብታረጉት አያብለጨልጭም። ስለዚህ ምን ላይ መውጣት አለበት? ብርሃን ላይ መውጣት። ስለዚህ መስታወቱ ሳይሆን የሚያብለጨልጨው ብርሃኑ ነው ማለት ነው። እና ከብርሃኑ ጋር መስታወቱ ሲነካካ መስታወቱ ምን ማድረግ ይጀምራል? ሻይን ማድረግ ይጀምራል። ጨለማ ውስጥ ያለ መስታወት ሻይን አያደርግም ወይንም ደግሞ አያብለጨልጭም። ጳውሎስ ምን ይላቸዋል? በላይኛው ፀሐይ ራሳችሁን ካስነካችሁ ይላል፣ እሱ ደግሞ መንፈስ ቅዱስ ይባላል ይላል። ልክ እንደ መስታወቱ ምን እናደርጋለን? እናብለጨልጫለን ይላል። የሆነ ቦታ ሆነክ ከክብር ወደ ክብር ብትናፍቅ አይሆንም። እግዚአብሔር ራሱ እሱ አንተ ላይ ሊበራ ይገባል ማለት ነው። እና ምን እያለን ነው? ልክ እንደ መስታወቱ ለውጥ ከፈለጋችሁ በሱ ፊት መሆን በኢየሱስም ይሆንላችሁ። ከጎናችሁ ያለውን ራስን በእግዚአብሔር ፊት ካደረክ በሉት አንዴ። መንፈስ ቅዱስ ባንተው ስራውን ይሰራል። ከክብር ወደ ክብር ትለወጣለህ በሉ። ሃሌሉያ! አንዳንዴ የሆነ ቦታ እንሆንና ለውጥ እንፈልጋለን። የሆነ ቦታ እንሆንና አዲስ ነገር እንናፍቃል። አይደለም፣ ቦታህ ላይ መሆን አለ። ወሳኝ ነው። በቃ መስታወትን ጨለማው ቼክ አድርጉት። ማታ እንደውም ቼክ እያደረኩን ነበር። እስኪ ያብለጨልጫል ብዬ ስሞክረው ምንም አያብለጨልጭም። ሶስተኛ እዚህ ክፍል ላይ የሚናገረው ነገር ከክብር ወደ ክብር እንቀየር ለምን ለሚለው ጥያቄ መልስ ይሰጣል። የእርሱን መልክ እንመስል ዘንድ ወደ መልኩ
ከክብር ወደ ክብር ስናበራ ምንድነው የሚከሰተው ካላችሁ ማንን ነው የምንመስለው? እስኪ ኢየሱስን በሉ አንድ። ሃሌሉያ! ከጎናችሁ ያሉት መልክክ ኢየሱስ ነው በሉታል። ወደሱ ነው የምትቀየረው በሉት እስኪ። ሃሌሉያ! ሮሜ 8 ላይ 29 ላይ ይናገራል። የልጁን መልክ እንዲመስሉ አስቀድሞ ምን ሆኗል ይላል? ተወስኖ። እስኪ ተወስኗል በሉ። ውሳኔው ከሰማይ ተላልፏል። የልጁን መልክ እንድንመስል ከክብር ወደ ክብር የምንቀየረው ኢየሱስን ለመምሰል ነው። የሆነ ነገር ለመምሰል አይደለም። ጩሁን አሜን በለኛል። የማንም መልክ እንድንመስል ነው? የኢየሱስን መልክ እንድንመስል። ስለዚህ ወደ ሐሳቤ ለመምጣት ይችላልና አንድ ሰው ከበረ ስንል ምን ይያል? አንድ ሰው በእግዚአብሔር ዘንድ ከበረ የሚባለው የመጀመሪያ ኃጢአቱ ሲሰረይለት። ኃጢአት የማይታሰብበት ሰው ምስጉን ነው። በእግዚአብሔር ፊት ምን አለው? ሞገስ አለ። እግዚአብሔር ጋር ከክብር የሚያወርደን ነገር ምንድነው ካላችሁ በደል ነው ወይንም ደግሞ ኃጢአት ነው። አንድ ሰው ከበረ የሚባለው ልክ እዛው ሮሜ ላይ እንደሚናገረው ምዕራፍ 3 ቁጥር 23 አካባቢ ላይ ዓለም ሰው ኃጢአትን ምን ብሏል? ሰርቷል። የእግዚአብሔርም ክብር ምን ብሎታል? ኦኬ። ስለዚህ የጎደለው ክብር በንስሐ ነው ምን የሚያደርገው? የሚስተካከለው። ይሄ ምንድነው? አንድ ሰው ከበረ የምንለው ቤት ሲቀይር አይደለም። ከበረ የምንለው ከአንድ መኪና ሁለት ሲያደርግ አይደለም። ወይንም ከአንድ ቤት ሁለት ቤት ሲያደርግ አይደለም። ወይንም ሌላ ነገር ሲጨምር ሳይሆን ሰማይ ሲሰማው ብቻ ነው። እንደ መሰማት አይነት ክብር የለም። እስኪ አሜን በሉ። ከጎናችሁ ያለውን እግዚአብሔር ይስማ በሉት ባካችሁ። እሱ ነው ክብር በሉት። ክብር ማለት በእግዚአብሔር መሰማት። እግዚአብሔር የሚሰማው ደግሞ በልጁ ደም ኃጢአቱ ምን ያደረገለት? የተሰረየለት ሰው ነው ማለት። የጌታ ስም የተባረከው። ከክብር ወደ ክብር ለመለወጥ ምን እናርግ? የመጀመሪያው የዘላለምን ሕይወት አጥብቀህ ያዝ። በደንብ እንድትሰሙኝ ይፈልጋል። አሁን በጸሎት ከክብር ወደ ክብር አትሸጋገር። በጩኸት ከክብር ወደ ክብር አትለወጥ። አንድ ሊለውጥ የሚችለው ነገር አንተ መያዝ ያለበት አንድ ወሳኝ ነገር አለ። እስኪ ሕይወት በለው አንዴ። ሕይወት ጢሞቴዎስ ምዕራፍ 6 ቁጥር 12 ነው። በጌታ ስም አነባለሁ። እንደዚህ ይላል፣ መልካሙን የእምነት ገድል ተጋደል፣ የተጠራህበትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ምን በል ያዝ ይላል። በምድር ላይ ከክብር ወደ ክብር ለመቀየር የምትፈልግ ከሆነ የማትደራደርበትን አንድ ነገር መያዝ አለበት። እርሱም የዘላለምን ምን ሕይወት። ይሄንን ሕይወት ቸል ብለ ክብር የለም። ይሄንን ሕይወት ዘንግተ ለውጥ የለም። ከዚህ ሕይወት ጋር እየተኮራረፍክ፣ ከዚህ ሕይወት ጋር እየተጣላክ፣ ከዚህ ሕይወት ጋር እየተራረቅ አዲስ ነገር እንዳትጠብቅ። እግዚአብሔር አንድ ነገር ይፈልጋል። ልጁን የሰጠንን እሱን በመስቀል ላይ ወደኛ ያመጣውን እሱን አጥብቀ እንድትይዘው ይፈልጋል። ሕይወት ያለው እዛ ላይ፣ ክብር ያለው እዛ ጋር፣ ለውጥ ያለው እዛ ጋር። ኢየሱስ የነካው ሰው አለመለወጥ አይችልም። እንደዚህ እልሃለሁ ዛሬ ማለዳ ይሄ ሕይወት በኢየሱስም ባንተ ላይ መገለጥ ይጀምራል። እስኪ ሰው ካለ አሜን ይበለኛል። ከኔ ጋር ሆኖ አንዴ ጩና አሜን በሉዋል። ስማማ ጳውሎስ እንደዚህ ይለዋል ጢሞቴዎስን፣ እንደውም አዛሃለሁ ነው የሚለው። ይሄንን ሕይወት አጥብቀ ምን በል ያዝ ይለዋል። ለምን የሕይወት መገኛ፣ የክብር መገኛ፣ የደስታ መገኛ ከክብር ወደ ክብር የሚባለው ጉዳይ የሚበዛውን ኢየሱስ መያዝ ከቻልክ ነው። ክብር ማለት በክርስቶስ መብዛት ነው። ክብር ማለት በክርስቶስ ማደግ ነው። ክብር ማለት ከኢየሱስ ጋር መጓዝ ነው። ክብር ማለት ኢየሱስን አንተ ውስጥ ማብዛት ነው። የምሰጥህ ሕይወት አለ የሚበዛ ምን ሕይወት ነው አለ። ከክብር ወደ ክብር የሚለውጠን የያዝከው ሕይወት ነው። ይሄ ሕይወት ደግሞ ምን የሚያደርግ ነው ይላል። እስኪ የሚበዛ በሉ አንድ። ይገርማል። እግዚአብሔር በሚበዛ ሕይወት ባርኮናል። ኢየሱስ በእኛ ውስጥ እየበዛ ሲሄድ እየከበርን እንሄዳለን። ከክብር ወደ ክብር ማለት ልሳን ረጅም መናገር አይደለም። ከክብር ወደ ክብር ማለት ጥሩ መስበክ መቻል፣ መዘመር መቻል። ከክብር ወደ ክብር ማለት ምን ማለት መሰለ? ኢየሱስን ከመምሰል ወደ ሌላ ወደሱ ሙላት ማደግ መቻል ማለት። ያን ደግሞ አንተ አታመጣው፣ እርሱ አንተ ውስጥ ይሆንህና ይቀይርሃል።
እየበዛ ሲሄድ ኢየሱስ አንተ ውስጥ እንዴት ልንገር እየሰፋ ሲሄድ ሳታቀው እየተቀየርክ ትሄዳል። ኢየሱስ በእናንተ ውስጥ ቦታ እያገኘ ሲሄድ እየበዛ ሲሄድ ነገሮች በሙሉ ምን እያሉ እየተለወጡ እየተቀየሩ ይሄዳል። ከክብር ወደ ክብር መቀየር ከፈለጋችሁ መቀየሪያው መብዣው ማሽኑ የዘላለሙን ሕይወት ኢየሱስን መያዝ ነው። ጳውሎስ ጢሞቴዎስን እንደዚህ አለው፣ አንተ ግን የእግዚአብሔር ሰው ሆይ አለው የዘላለም ሕይወት የሆነውን ኢየሱስን አጥብቀህ ያዝ። ኢየሱስ እየተረሳ ነው። ሙሉ ካሴት ሸምድደ ከምትይዝ ኢየሱስን አጥብ። 100 ኢንች ፊት ቴሌቪዥን ስር ተቀምጣ እቺ 10 ኢንች የሆነችውን ገልጠይ። ኢየሱስ የተረሳበት ቤት ክብር የለም። ኢየሱስ የተረሳበት ቤት ለውጥ የለም። ኢየሱስ የተዘነጋበት ቤት ኃይል የለም። ክሱን ማሰብ የምችልበት መንፈስ በኢየሱስም ይጨመርላል። አንተ ይኸውልህ ትንቢትን ብቻ አታስብ፣ ኢየሱስን አጥብቀህ ያዝ። ከጎናችሁ ያለውን ያዝ፣ ዋናህን ያዝ በሉት። ኢየሱስን አትርሳ በሉት። ያኔ በሉት፣ ንገሩት፣ ከክብር በሉት እስኪ ወደ ሌላ ክብር ትለወጣለህ በል። ስትፈጥኝ አይቻል ትፈጥኛለህ፣ ከክብር ጋር ትገናኛለህ። አንቺ ሰፈር ውስጥ አትቀር። አንድ እጃችሁን ዘሩ። ከተራ ሰፈር ከሆነ ቦታ ላይ እናውጣታ። ይኸው እግዚአብሔር እየተናገረ ታስራ ከተቀመጠችበት ሌላ ከፈተ። እሺ በናዝሬቱ በኢየሱስ ስም ፈጥነሻል። ይቾክል ያንቺ ነገር ይፍጠን፣ ያንቺ ነገር ከዚች ደቂቃ በኋላ በኢየሱስ ስም ነገርሽ የክብር ተከናወኝ። በኢየሱስ ያፈራ በትር እጁ ላይ ለመናገር ከበደኝ። እንዴት በትር ያፈራል አላቅም። ያንተ ነገር ፍሬያማ ትሆን ማይቲ ኔም ኦፍ ጂሰስ ክራይስት። ነገሮች በፍሬ የተሞሉ ይሆናሉ። ሕይወት በፍሬ የተሞላ ይሆናል። መካንነት ካንተ ቤት ላይ ይመታል። ባዶነት ካንተ ቤት ላይ ይመታል። አጨንጋፊው የተወጋ ይሆን። እባካችሁ ለእናንተ ልናገር። እጃችሁን ስጡኝ። አንዴ እጃችሁን ስጡኝ። ነገራችሁን የሚያጨነግፍ የተመታ ይሆናል።